ኦርቶዶክስ በመሆኔም ደስ ይለኛል። ምክንያቱም ወደ ለሚጠቀመው ሰው ማለት ነው ላወቀው ሰው መቼስ ኦርቶዶክስ ወደ ብቃት የሚያመጣ ሃይማኖት ነው ማለት ትክክለኛ መንግስት ሰማያትን ለመውረስ ወይም ደግሞ ወደ እግዚአብሔር ለመቅረብ መንገድ የከፈተላ ቤተክርስቲያን ከተጠቀምኩበት ለመንኩስ የሚል ሰው መመንኩስ ይችላል። ለምናኔ ሊኖር ቢል መንገዱ ክፍት ነው፣ በሙሉ አዘጋጅቶልሃል ማለት ነው። ጾም ብትል ልጾም ብትል ተዘጋጅቶልሃል። በድንግልና እኖራለሁ ቢል ክፍት ነው ቤተክርስቲያኑ። ለዛ ስርዓትና እንትን አለው። በትዳር ሊኖር ቢል መኖር እንዳለበት ያስቀምጥልሃል። ለመጽደቂያ መንገድ ቅዳሴውን ብትል የመላእክት ቅዳሴ አገልግሎቱን ብትል ኢትዮጵያ ኦርቶዶክስ ብትል ማህሌት ብትል ያሬዳዊ ነው። አባ ጊዮርጊስ ለዚህ ቅዱሳን ናቸው። ሁሉ ጸሎቶቹን ላይ ደረሱት። እነዚህ ድል ተጠቃሚ ያደርጋል። በሰማይ ቤት ያለ ጸሎት እዚህ ላይ አምጥቶ በቅዳሴ ሌላውም የበቁ አባቶች ያሉበት ሃይማኖት ነው። የአባቶች ሃይማኖት ነው። ቅዱሳን ያመንደና አቡነ ባስልዮስ፣ ጎርጎርዮስ፣ ዮሐንስ አፈወርቅ እነዚህ ሁሉ አባቶች አሉ ማለት ነው። መላእክት አማላጆች እመቤታችን ከሁሉም በላይ ይሄ ሁሉ የሚያስተምርም ይነግረን የዛ ሃይማኖት ደግሞ እግዚአብሔርን እንዳቅ ስላደረገኝ ደግሞ ከምንም በላይ እግዚአብሔርን አመሰግናለሁ። ከዛ ውጪ ደግሞ እግዚአብሔር የተጣላን ዘመን ሰይጣን ዓለምን እየመራው ያለ ዘመን አሁን በመጽሐፍ ቅዱስ ላይ ለምሳሌ ታቦት የተማረከበት ጊዜ የለም። ያ ዘመን ማለት አሁን ዘመን ሰዶምና ገሞራ ጊዜ ያ ዘመን ማለት የኖህ የጠፋበት ከዛም የባሰ ዘመን ነው። ስለዚህ በዚህ ዘመን መኖር መቼስ ከባድ ዘመን ነው። ሁሉም ዘመኑን በቃ ውሸት እውነት የሆነበት ነውር ክብር የሆነበት ክብር ደግሞ ትክክለኛ ነውር የሆነበት በጣም ከባድ ጊዜ እጅግ በጣም 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 እና አባቶችም ያው ያስተማሩ ነው። የበለጠም ደግሞ የዘመኑ መጥፎነት ሌላ ነገር ሁሉ ተራ ነገር ነው። በቃ የዘመኑ የመጨረሻው ዘመን መሆኑን በደንብ አባቶችም የሚያስተማሩበት ነው። በደንብ ማስተማርም ያስፈልጋል። ሁላችንም እዚህ ላይ ቤተክርስቲያንም የኦቲሲም ራሱ እዚህ ላይ ትኩረት አድርጎ ዘመኑ ምን ላይ ነው ያለው እግዚአብሔር ምንድን ነው ያለው ብሎ በልኩ አስተምሮ በተለይ ወጣቱ የፈረንጅ ባል የሚከተለው የጠፋ ትውልድ ማለት ነው። ሁሉም የጠፋ ከኔ ጀምሮ ሁላችንም ዜሮ ትውልድ ነው። የኛ አባትና እናቶች እንዴት ነው የሚኖሩት? ሴቶች አለባበስ ብታይ እንዴት ነው? በጣም እኔ እንጃ። ለምሳሌ አንድ ሰው በአሁኑ ዘመን የዛሬ 102 ዓመት የነበረ ሰው ብታስቀምጠው እነዚህ ሰዎች አብደዋል ነው የሚለው በትክክለኛ ማለት ነው። እኛ ግን እንዳበድን አለማወቃችን ብቻ ነው ችግሩ። ስለዚህ በጣም አስፈሪ ዘመን በጣም በጣም እጅግ በጣም ከባድ ወቅት ላይ መሆናችንን አውቀን ዓለምን እንዳለ በቃ አይደል መርሳት ነው። የዓለም አሁን ትክክል ብሎ የሚያቀርባቸው እንደ አዲስ ማየት አለ እያንዳንዱን ነገር ማለት ነው። ኩዌስችን ማድረግ ያስፈልጋል ልክ ስላለው ነው ማለት ነው። እሱ ላይ ነው ሞር ከዚሁ ጋር ያየ ቢኒያም አዲስ ዓመት ስለሆነ የምጠይቅ ምንድነው በተለይ ንግግሮች መካከል ስመ እግዚአብሔር መጥራት የቅዱሳንን ስም መጥራት እሱን ብቻ ሳይሆን እንዲህ መጽሐፍት አሁን ዮሐንስ አፈወርቅ እና አትናቴዎስ ሌሎቹ እነዚህ በቤተ ክርስቲያን ሃይማኖት አበው ብለን በመንላቸው መጽሐፍት ላይ ተጻፉ የምታነሳቸው አሉ ታሪኮችም ምናልባት እንደው ካለው ከስራ ጫናም ከህመምም አንፃር እንደነዚህ አይነት የቤተ ክርስቲያን መጽሐፎች የነ ዮሐንስ አፈወርቅ የነ አትናቴዎስ በተለይ የተጎዱ ሰዎችን በመርዳት ዙሪያ የተጻፉ ብዙ መጽሐፍት አሉና እንደው እነሱን ትመለከታለህ ታነባለህ? እኔ እኮ እንደው እንዳልኩ ነው መጽሐፍ አላነብም። ይሄ እኮ ነው እግዚአብሔር ረዳኝ ዝም ብሎ እኮ ምግባር የለም ሰዓት ያው የማስቅ ሰው ነኝ ባጭሩ። እና ግን ኦርቶዶክስ ግን የአባቶች ሃይማኖት ኦርቶዶክስ የአባቶች ሃይማኖት ነው። በቃ እነዚህ ሰዎች አሁን አባቶች የተናቁበት ዘመን አይደል? አሁን ልጆች ወጣቶች ሁሉም የሚያወራው ስለ ወጣት ብቻ ይብን በዚህ ዘመን እኮ አባቶች መከበር አለባቸው። እናቶች እድሜ ባለጸጎች እኛ የነሱን እድሜ ማናገኝ የኔ እናትና አባቶች የኔ እናት አለባበስ አሁን ያሉ ወጣቶች የሚለብሱ ስርዓት ለባሎቻቸው መታዘዝ ባሎቻቸውን ማስደሰት አላማቸውን ማሳካት ስርዓት አለባበስ። አሁን ለምሳሌ ገጠር ውስጥ ስትሄድ ሰው የሚለብሰው ኖርማል ልብስ ለብሶ ጋቢ ይደርባል ወንዱ ማለት። እኛ እዚህ ግን ያለን ዘመናዊ የውሸት ሰዎች ግን እንደዛ አይደለም። ሴቶች አለባበስ ተሸፍኖ ነው ቀንም የትም ቤተክርስቲያን ብቻ አይደለም ያ ይጠፍቶ ነው። እና አባቶች እናቶች የኛ የፊቱ ትውልድ በጣም እየተሻለ ነው ከኛ በስነ ስርዓት በሁሉ ነገር ለእግዚአብሔር ቅርብ የሆነ ነውና በተለይ ደግሞ የሃይማኖት አባቶች ደግሞ ቅድም የጠቀስካቸው ትልልቅ አባቶች በቃ እነሱ መማር እኮ ነው የነሱ ትምህርት ማለት ነው። አሁን እኮ ዓለም የነሱ ተቃራኒ ሆኗል። ቅድም ለዛ ነው እንትን ያልኩት መጨረሻው ዘመን የምትለው
ነው ይህ ክፍተት እንደው እንዴት ነው በተለይ አሁን አባቶቻችን የቀደሙት ላይ የምናያቸው ካለባበስ ከንግግር ለትምህርት ከሚሰጡት ትኩረት ለእግዚአብሔር ከነበራቸው ክብር ለቅዱሳን ከነበራቸው ክብር ነው እንደገና ደግሞ አሁን የምንላቸው ትውልድ መካከል እንደው ክፍተቱ እንዴት ነው የመጣው ይባላል። ትውልድ ዋናው ችግሩ የፈረንጅ መከተል ነው። ፈረንጅ ማለት በቃ የተሳሳተ ህዝብ ማለት ነው። ሰው ሳይሆን ባህላቸው እዚህም ሆኖ ፈረንጅ የሚከተል እኮ ሰው ያው ፈረንጅ ብለው ቁጥር ይሄ በቃ የመጨረሻው ዘመን መገለጫ ናቸው እነዚህ ሰዎች። ስለዚህ እነዚህ ሰዎች የሚያደርጉት ሙሉ በሙሉ በቃ መቃወም ነው። አንተ በቃ ትክክል ለመሆን ማለት ነው። ዓለም ደግሞ የሚመራው በእነሱ በግሎባላይዜሽን አይደል? አንድ ሆናለሁ በፈረንጅ ምሪት፣ እኛ ደግሞ እነሱ ነው የምንከተለው እና ያለባበስ ስርዓታችን ከሰላምታ ከሆነ የኢትዮጵያ ፈረንጅ ሰላም ሁሉ ነገር ቀርቷል እኮ እና በቃ የበፊት የምንቀው ትውልድ ማለት ነው። ተናቅ ግን እኛ ነን በትክክል በእውነት ለመናገር ከተናቅንም በታች ነን እኛ በቃ ጭራሽም የመጨረሻ የሰዶምና ገሞራ ጊዜ በለው በቃ አሁን ያለንበት ምንም እኮ ግልጽ እኮ መጨረሻ ዓለም ላይ የመጨረሻው ከባድ ወንጀል ማለት ነው። በቃ የሰው ልጅ ሊያደርገው ሳይሆን ሊያስበው ሳይሆን ይኖራል ተብሎ የማይገመት ነገር ከሆነ ዓለም ምን ላይ ነው ያለው? በቃ ይሄ እኮ በቂ ነገር ነው። በቃ ዓለም የለም ማለት ነው በዚህ ሰዓት በሆነ ቦታ ላይ በቦታውም የለም እና ይሄ በጣም በጣም አስከፊ ጊዜ ነው በጣም ለኛም ለልጆቻችንም ለምንም። ስለዚህ እንግዲህ የቤተክርስቲያን የድሮውን ትምህርት ነው ዋናው አሁን ከዚህ ለማንተን ነው የበፊቱ ትምህርት በቃ እንደ አዲስ መመለስ አለብን። ኦርቶዶክስም ቢሆን ራሱ የድሮ ጋር መመሄድ አዲስ ነገሩ ላይ ሮንግ ነው አለበለዚያ